እግዚአብሔር አንድን ሰው ለማዳን የሰማይ ሰራዊቶችን የላከበት ቀን። አንድ ቀን አንድ የእግዚአብሔር ነቢይ አንድ እንግዳ ነገር ይመለከታል። እርሱም በርካታ ቁጥር ያላቸው የሶሪያ ወታደሮች ኤልሳና አገልጋዩ የሚኖሩበትን ከተማ ከበዋት ነበር። ይህም የነበረበት ምክንያት ኤልሳ የሶሪያዎችን የማጥቃት ሚስጥር እየገለጠ ስለነበረ ነው። የሶሪያም ወታደሮች የበላይነታቸውን በእስራኤል ላይ ማረጋገጥ አልቻሉም ነበር። ከዛም የኤልያስ አገልጋይ እንዲህ ሲል በጭንቀት ጠየቀው፣ ጌታዬ እነሆ ልንጠፋ ነው፣ ምን ማድረግ ይሻለናል ሲል ጠየቀው። ኤልያስም እንዲህ ሲል መለሰለት፣ አይዞ አትፍራ፣ ከነርሱ ጋር ከተሰለፈው ሰራዊት ይልቅ ከኛ ጋር የተሰለፈው ሰራዊት ይበልጣል አለው። ከዛም ኤልሳ እግዚአብሔር ሆይ ማየት እንዲችል አይኖቹን ክፈት ሲል ጸለየ። እግዚአብሔርም ለጸሎቱ መልስ በመስጠት የኤልሳ አገልጋይ አይኖቹ እንዲመለከቱ ስላደረገ በኮረብታው ጎን ብዙ የእሳት ፈረሶችና ሰረገላዎች በኤልሳ ዙሪያ ተሰልፈው የሚጠብቁ መሆናቸውን ተመለከተ። በመዝሙር 34 ቁጥር 7 ላይ እንዲህ ይላል፣ የእግዚአብሔር መልአክ እግዚአብሔር የሚፈሩትን ሰዎች ይጠብቃል፣ በዙሪያቸውም ሆኖ ከአደጋ ይጠብቃቸዋል። እናም ይሄ ታሪክ የሚያሳየን እግዚአብሔር ለሚያምኑትና ለሚከተሉት ዘውትር እንደሚጠብቃቸው ነው።